ኡስታዝ ሱፊያ ነህ ወሃቢያ ነህ? እኔ ሙስሊም ነኝ። ያው ቁርአን በአስተምሮቱ ላይ አላህ Subhanahu Wa Ta'ala ሙስሊሞች ሁኑ ይላል። ሙስሊም ማለት ለአላህ እስልምና እምነቱ ነው። ሙስሊም ማለት ደግሞ የእስልምና እምነት ተከታይ የሆነው አማኝ ነው። አስተሳሰቦች አሁን ያልካቸው ይሄ ሱፊያ የሚባለው ስሉክ ይሉታል። አካሄድ ሰዎች በህይወት ውስጥ በሚኖሩበት ጊዜ ውስጥ መንፈሳዊ ዓለማቸው ህይወት ውስጥ ከምድራዊ ህይወት የበለጠ መንፈሳዊ ዓለምን በመምረጥ ብዙ ነገሮቻቸውን ለአላህ መስጠት በታዘዘውና መመሪያው በሚፈቅደው መሰረት ሲሆን ወደዛ ያዘነበሉ የመንፈሳዊ ልዕልና ውስጥ የገቡ ሰዎች የተሰውፍ ወይም በአረበኛው ቃል ሱፍ ለባሽ እንደማለት ነው። ሱፍ ለባሽ ማለት ይሄ ከምድራዊ ህይወትና ጌጣጌጥ ወጣ ብሎ የሚመርጥ ያ ደግሞ በእስልምና አስተምሮት ምድር የተፈጠረችው ለሰው ልጆች ነው። መሸጋገሪያ ናት። ምድርን ጨርሶ የምድራዊ ህይወትን መተው አይወደድም። መቀነስ አለማብዛት ሊወደድ የሚችልበት እድል ይኖራል። ያ በህይወታችን ውስጥ ሁላችንም አማኝ ስትሆን መንፈሳዊ ማንነትህ እንድታዘነብል የሚመርጥልህ ነገር አለና የሆነ ነገርህ ትክክለኛውን መስመር በተከተለ ቁርአን እስልምና አስተምሮት ውስጥ የቁርአንና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈለግ መስመር እስከተከተልክ ድረስ ያስከው መንገድ ሁሉ ያንን መሰረት ያልጣሰ እስከሆነ ድረስ ብትመርጠው ይሄ ለህይወት ይበጅኛል ብለህ ብትመርጠው የሚጠላ ተግባር የለም። ተሰውፍ ቢሉ አስተሳሰብ ያ ነው። በሌሎች ስያሜ ተሰጥቶት አላግባብ የሆኑ ነገሮች ተደርጎ ከእስልምናው አስተምሮት መመሪያው ከቁርአንና ከነብዩ ሐዲስና መመሪያዎች ካፈነገጠ ግን ስሙን ብትይዘው ማንነቱ አንተን ስለማይወክል እስልምና ውስጥ ያው ከመጠየቅና ወይም ደግሞ ከተጠያቂነት አትድንም ማለት ነው። ወሃቢዝም የሚባለው መሐመድ አብዱል ወሃብ የሚባል አንድ ሳውዲያዊ ስኮላር ነው። 300 ዓመት ምናምን እድሜ ያለ አንድ ስኩል ኦፍ ቶት ይዞ የራሱን መሰረት አይደለም። በእስልምና ውስጥ አራቱ መዝሃብ የሚባሉ የፍቂህ የእስልምናን አስተምህሮት ትንታኔ በመስጠት የሚታወቁ አራት ስኩል ኦፍ ቶቶች አሉ። የአንዱኛው ስኩል ኦፍ ቶት የኢማም አህመድ ኢብኑ ሐንበል የሚባሉት ያንን መስመር የሚከተል በራሱ አካባቢ ላይ በተነሳው ሃይማኖቱ ተበረዟል ወይም ሃይማኖቱ ላይ አዳዲስ ነገሮች መጥተዋል ይሄንን ማጥፋት አለብን ብሎ ይንቀሳቀስ የነበረ ሰው ነው። ይሄ በትልቅ ትግል አድርጓል። ከዛ ያለፈ ግን እንደው ዝም ብሎ ለማጠልሸት አላግባብ ስያለም ለመስጠት ካልሆነ በስተቀር እንትን አይደለም። ይሄ የአንድ ቡድን ወይም የህይወት መርህ ብለህ የምትይዘው ነገር አይደለምና ሰው ጋር የሚንጠለጠል እምነት የለም። እንዳልኩ ትልቁ መሰረት እስልምና ሙስሊም መሆን ነው። ከዛ በመቀጠል የአላህን ቁርአን